አቸው የሚያምር ለመብላት የሚያስጎመጁ ሌሎች እጽዋት ነበሩ። ግን በዚህ መጎምጀቱ በዚህ ይህንን እንዲበላ ፍላጎቱ መነሳሳቱ ሰይጣናዊ ረሃብ ስለሆነ ነው ይላል። አንዳንድ ሰዎች በጾም ወቅት ማልደው መብላት ያምራቸዋል፣ በሌላ ጊዜ ደግሞ ተኝቶ ማርፈት ያሰኛቸዋል ማለት ነው። ይሄ ረሃብ ሰይጣናዊ የሚባል በእያንዳንዳችን ዘንድ ሲከሰት የሚመጣ ጉዳይ ነው የሚሆነው ክርስቲያኑ። ስለዚህ ረሃባችንን ማጥናት ይገባናል። ሰይጣናዊ ረሃብ ስላለ የሚያነሳሳን ወይም ከቀመሰ በኋላ እንኳን ብላ ብላ ይላል ልክፍ አድርጎ ተነስቶ የሚሄድ ሰው አለ። ይሄ ረሃብ ጠባያዊ ሳይሆን ረሃብ ሰይጣናዊ ተከስቶበታል ወይም ተጠቅቶታል ማለት ነው። ክርስቶስ የተራበው ከዛ በተለየ ሁኔታ ከኛ በተለየ ሁኔታ ተራበ። ወይም አዳም ምግብ በሻተ ጊዜ ዕፀ በለስን እንዲበላ እንዳስደረገው እንዳስገደደው አይነት ረሃብ ያ አይደለም። ወይም ለኃጢአት አሳልፎ የማይሰጥ ረሃብ ማለት ተመልከቱ። ለኃጢአት አሳልፎ የሚሰጥ ጥጋብ አለ፣ ለኃጢአት አሳልፎ የሚሰጥ ረሃብ አለ። ለምሳሌ ሰው በመግደል ሆድን መሙላት የሚፈልግ ረሃብ ስርቆን የሚያለማምድ ወይም ለስርቆን የሚያነሳሳ ረሃብን ማለት ይሄ ለኃጢአት አሳልፎ የሚሰጥ ረሃብ ይባላል ማለት ነው። ከዛ ውጭ በሆነ ቀኖና ሳንጥስ የሰው ገንዘብ ሳንሻ ሳንመኝ የሚሸነፍ ረሃብ ከሆነ ደግሞ ጠባያዊ ተብሎ ሊጠራ የሚችል ነው ማለት ነው። ሰይጣናዊ ረሃብን እግዚአብሔር ከሁላችንም ዘንድ ያርቅልን። መድኃኒታችን ኢየሱስ ክርስቶስ ሰይጣንን እንዲተርቦ ፊቱን አጠውልጎ ታይቶት ወደሱ እንዲቀርብ ሲያደርገው በል ከመላ አይባን ህብስተ ይኩና እኒህ ድንጋዮች እንጀራ እንዲሆኑ እዘዝ ብሎ የመጀመሪያውን ፈተና አቀረበው ይላል። ይሄ የመጀመሪያው ደረጃ ወጣኒ ክርስቲያን ወይም ጀማሪ ክርስቲያን ሊፈተንባቸው ከሚችላቸው ነገሮች የመጀመሪያው በሆዱ ነው የሚፈተነው፣ ወይም በሚበላውና በሚጠጣው ነገር በቁሳዊ ነገር ነው የሚፈተነው ማለት ነው። ቁሳዊ ነገር የሚፈትነን ከሆነ ክርስቲያኖች ገና የመጀመሪያው ፈተና ላይ እንዳለን ነው የሚያሳየው። ሌሎች ነገሮችም አሉ በእርግጥ ቁሳዊም ሆኖ የመጀመሪያ ደግሞ ለዕለት በሆኑ ነገሮች እና ወጥተው ሊወድቁ ሊያልፉ በሚችሉ ፈተናዎች ረሃብ እኮ የሚያልፍ ነገር ነው፣ ግን ለማያልፍ ኃጢአት ለማያልፍ ፈተና ዳርጎ ሊሄድ ይችላል ማለት ነው። አዳም ዕፀ በለስን መብላቱ ለጊዜው ደስ የሚያሰኘው ሊሆን ይችላል፣ ግን ያ ይዞበት የመጣው ደግሞ የ5500 ሐዘንን ነው ተክሎበት የሄደው ማለት ነው። ስለዚህ ለማያልፍ ፈተና አሳልፎ ሰጥቶን ሊሄድ የሚችል ፈተና ይሄ የወጣንያን ፈተና ወይም ጀማሪ ሰው ሊፈተነው የሚችለው ፈተና በሆዱ ነው ማለት ነው። ክርስቲያኖች በምንበላው ነገር በምንጠጣው ነገር እንዳንፈተን በእውነት ክርስቲያኖች ጠንክሮ መስራት ይገባል። ብዙ ሰዎች በሚበሉት በሚጠጡት ነገር ስለሆነ የሚፈተኑት የመጀመሪያውን ፈተና ድል ማድረግ ካልቻልን ደግሞ ከዚያ በኋላ የሚመጡ ፈተናዎች በጣም ከባዶች ናቸው። አዳም ያችን የመጀመሪያው ብላ የምትለዋል አዳምና ሔዋን ብሉ የምትለዋን ፈተና ማለፍ ቢችሉ ኖሮ እርስ በርሳቸው የሚገዳደሉ ልጆችን ወይም ነፍሰ ገዳይነትን በውስጣቸው ባላገኙትም ነበር። ተመልከት፣ ወንድሙን የሚገድል ልጅ መውለድ የቻሉት ከዛ በኋላ ተመልከት። አሁን አዳም ከራሱ አልፎ በልጆቹ መፈተን ጀመረ ማለት ፈተናው እንደገና እያደገ ነው ሄደው ወይም ኃጢአቱ ወደ ልጆቹ ነው የተላለፈው ማለት ነው። ቤተሰብ የሚወርሰው ኃጢአት መምጣት የቻለው በመብል ምክንያት ያችን የመጀመሪያዋ የመብል ፈተና ማለፍ ያልቻለ ሰው ሌላውን ፈተና መቋቋም አይችልምና መጀመሪያው ላይ መታገል ያስፈልጋል። እግዚአብሔር ቤተሰቦች ከዚያ በኋላ ነፍስ መግደል አትግደል የሚለውን ሻረ፣ ቀጠለን አታመንዝር የሚለውን የሚሽሩ ልጆች በዝሙት ምክንያት ዓለም ጠፍቷልና ከዛ በኋላ በሰዶም ዘመን ብታዩ ሰዶምና በገሞራ እነዚያን የመሰሉ ከተሞች እንዲጠፉ ምክንያት የሆነው እሱ ነው። በሰባት ካትም ዘመን ብናይ ያ ሁሉ ትውልድ እንዲጠፋና ምድር ከ8 ሰዎች በስተቀር ምንም ሰው የሌለባት ባዶ እንድትሆን ያደረጋት በዝሙት ምክንያት የመጣው ፈተና ነው ማለት ነው። ይሄን ሁሉ ፈተና ያመጣው ይሄን ሁሉ መቅሰፍት በሰው ልጆች ላይ እንዲመጣ ያደረገው አስቀድሞ በመብል ተፈትኖ በመብል ምክንያት ተፈትኖ ማለፍ ስላልቻለ ስለወደቀ በመብል ምክንያት የወደቀ ሰው ከዛ በኋላ ለብዙ ኃጢአት ነው ተላልፎ የሚሰጠው። ገኖች ዛሬ ነፍስ የሚገድሉ በየጎዳናው አንጃ የሚቆርጡ የሰው ገንዘብ የሚሰበስቡ በስርቆቱም ዓለም የተሰማሩ ይነግዱ መስረቅ የማያቆሙ በቤተ ክርስቲያንም ቢሾሙ መስረቅ የሚያምራቸው ገንዘብ ባለበት ሁሉ ስርቆ የሚታሰባቸው ሰዎች አስቀድሞ
በመብል በመጠጥ ምክንያት የሚመጣውን ፈተና ወይም በመብል በመጠጥ ምክንያት ቢያገኙትን ደስታ ማጣት ስለማይፈልጉ ስለዚህ የመጀመሪያውን ፈተና ድል ማድረግ ለማይችል ሰው ቀጣዩን ማለት በፍጹም አይቻልም። ስለዚህ ሆዱን የሚወድ ሰው ቀጥሎ ያለውን ፈተና በብል ይቋቋም። ምክንያቱም ሆዱን የሚወድ ሰው ለመጸለይ ጊዜ የለው። ሆዱን የሚወድ ሰው ቃለ እግዚአብሔር ለመስማት ጊዜ የለው። ሆዱን የሚወድ ሰው አይጾምም። እግዚአብሔርን በምን ሊለምነው ይችላል? የእግዚአብሔርን ኃይል ለማግኘት ምን ጊዜ ሊኖረው ይችላል? ጉባኤ መጥቶ እንዳይማር እሱ ለሆዱ ሀብት እየሰበሰበ ነው ያለው ወይም ለሆዱ እየሰራ ነው ያለው። እንዳይጸልይም ልክ እንደዛው፣ እንዳይጾምም እንደዛው ሆዱን ወዳጅ። ሆዱን ለሚወድ ሰው መዳን እንዴት ሊሆንለት ይችላል? ክርስቲያኑ እግዚአብሔር እንዴት ሊታረቀው ይችላል? እግዚአብሔርን እንዴት ማገልገል ይችላል? አንድ ክርስቲያን ሆዱን የሚወድ ከሆነ እኮ በጣም ከባድ ፈተና ውስጥ ነው ያለው ማለት ነውና እግዚአብሔር ቤተሰቦች አስቀድሞ በመብል መጠጥን በመውደድ ምክንያት የሚመጣብንን ፈተና ልናስወግዳት ይገባናል። ይህን ማድረግ የምንችለው ደግሞ በእግዚአብሔር ቃል ከሆነ ነው። ምክንያቱም መድኃኒታችን ኢየሱስ ክርስቶስ እንዲህ ስላለ ነው። ሰው በምን ብቻ አይኖርም? ንገሩኝ፣ በምን ብቻ አይኖርም? በእንጀራ ብቻ በምን ጨምር ነው የሚኖረው? እግዚአብሔር በሚወጣ ቃልም ጭምር ነው እንጂ ተብሎ ተጽፎብሃል ብሎ ጌታ በኦሪት የተጻፈውን የጠቀሰልን ብሎ ቃል እግዚአብሔርን ለማያውቁ ሰዎች፣ ቅዱሳት መጻሕፍትን ለማይመረምሩ ሰዎች ፈተናን ድል መንሳት እንዴት ይቻላቸዋል? አይቻልም እኮ ወገኖች። ፈተናን ድል ለመንሳት አስቀድሞ የጸሎት ሕይወት ሊኖረን ይገባል። የምን ሕይወት? የጸሎት ሕይወት ሊኖረን ይገባል። ሙሴ ባህር የከፈለው በጸሎት አይደለም? ሙሴ ፈርዖንን በባህር ያሰጠመው በጸሎት አይደለም? ሙሴ ወገኖችን ማዳን የቻለው በጸሎት አይደለም? ጸሎት እኮ ነው ሁሉን ነገር ማድረግ የሚችለው። እንደ ባህር ሊያሰጥማችሁ የደረሰ ፈተናም እንኳን ቢሆን ማምለጥ የምትችሉት በጸሎት ነው። ጴጥሮስ መስጠም በጀመረ ጊዜ አቤቱ አድነን ብሎ ጮኸ። ይሄ ጸሎት ነው ወገኖች። መስጠም እንኳን ጀምረን የማንጸልይ ሰዎች በጣም ብዙዎች ነን። መስጠም እንኳን ጀምረን ፈተና ከቦን ዙሪያችንን እማንጮህ ወደ እግዚአብሔር የማናመለክት ሰዎች አለን። ፈተና ከቦትም ይተኛል። ፈተና ከቦትም ስለመብል ስለመጠጥ ያስባል። ፈተና ከቦትም ወንድሙን ጥሎ እሱ እንዴት እንደሚያልፍ ያስባል። ይሄ ደግሞ ለፈተና ተላልፎ ለቀጣይ ፈተና ሁሉ ራሱን ያመቻቸ ያዘጋጀ ነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች ጸሎት በጣም ትልቅ ነገር ነው። አብላኛ ለበላ አውጣኛ ለወጣ የተባለው እኮ ለዚህ ነው። አውጣኛ ለወጣ አብላኛ ለበላ ተኝቶ ተገኝቶ ምን ተበላ ነው የሚለው? አሳማ ተበላ ተብሎ የሚተረክ ታሪክ አለው ጊዜ የምታውቁት። አንዱ አውጣኝ እያለች ትጸልያለች፣ አንዱ ደግሞ አብላኝ እያለ ይጸልይ ነበር ይላልና አውጣኝ እያለች የምትለምነዋ ትሮጣለች። እየሮጠች አውጣኝ ነው የምትለው፣ ከኋላዋ ነብር ይከተላታል። እዚህ ደግሞ ምንም ስጋት ሳይኖርበት የተኛ ነገር በጣም ግዙፍ ስጋ ተሸክሞ የተኛ ደግሞ አሳማ አለ። ያም ያሯሮጥ ነብር ከሚሮጠው ይልቅ የተኛው ይሻለኛል ብሎ የሚያሯሩጠውን ተውና የተኛውን ዳጥ አድርጎ በላው ይላሉና መጨረሻ ላይ ሰዎቹ ያዩ የነበሩ ሰዎች ምን ብለው ገጠሙ? አውጣኛ ለወጣ አብላኛ ለበላ ተኝቶ ተገኝቶ አሳማ ተበላ ብለው የተናገሩት። የሚያሯሩጠውም መብል ፈልጎ ነው። ስለዚህ በጸሎት ቋንቋ ሲነገር አብላኝ እያለ ነው ማለት ነው። የዕለት ምግባችንን ስጠን ዛሬ እያለ ነው የሚወጣው ማለት ነው። ያችኛውን ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን እያለች ነው ማለት ነው ስትጸልይ። አሁን ስትሮጥ የነበረው መሀል ላይ ግን ሁሉም ነገር የሌለበት ስጋት የሌለበት ተኝቶ የተገኘ ደግሞ አለ። ምንም ስጋት የሌለበት ክርስቲያን አለ። በሕይወቱ ሰይጣን ከቦት እያሰቃየው ሌሊት ያስቃዠዋል። ቀን ከጓደኞቹ መካከል ተቀምጦ በሀሳብ ጭልጥ ብሎ እንዲሄድ ያደርገዋል። የሚሰራው ነገር አይባረክለትም፣ የያዘው ነገር አይበረክትለትም። የጨበጠው ሁሉ ወርቅ ጨብጦ ድሮንበታል። ወርቅ እያለው ድንጋይ ያላቸው ድንጋይ በሚሸከሙ ሰዎች የሚቀና ፈታኝ ስላለበት እኮ ነው። ተመልከቱ፣ ወርቅ እያለው እሱ ዘንድ እሱ እጅ ላይ ወርቅ እያለው ድንጋይ ባላቸው ሰዎች የሚቀና ከሆነ ይሄ ሰው ትልቅ ፈተና ውስጥ ነው ያለ ማለት እኮ ነው። ልብ በሉ። ሁለት ቤት እያለው አንድ ቤት ባለው ሰው ይቀናል። ሁለት ልብስ እያለው አንድ ባለው ይቀናል። እንዲህ ከሆነ ይሄ ሰው ትልቅ ፈተና ትልቅ ችግር ውስጥ ነው ያለው። እንዲህም ሆኖ ግን አሁንም ተኝቷል። ይሄ ነው ተኝቶ ተገኝቶ ተበላ የሚባለው። ምንም ስጋት እንደሌለበት ያስብ
በጣም ብዙ ክርስቲያን ያለው ይኸው ጸሎቱን ትቶታል። ይኸው ጾሙን ይሄ ሰው ስጋት ውስጥ አይደለም። ይሄ ሰው ተከቧል እኮ ለጠላት ተላልፎ ተሰጥቷል። የሚበሉት አጥማጆች ዙሪያውን ከበውታል። ታዲያ ነፍሱን እስኪሰጥ ድረስ ሞት መጥቶ ነፍሱን እስኪረከቡ ድረስ ስጋውንም ወደ መቃብር እስኪጥሉት ድረስ ቀባሪ ደጅ የሚጠና ቀባሪዎቹን የሚጠብቅ ምስኪን እኮ ነው። እንዲህ አይነቱ ሰው ለፈተና ራሱን አዘጋጅቶ የተቀመጠ ነውና እንዲህ ከመሆን እግዚአብሔር አምላክ ይሰውራል። ታዲያ መዳን የሚቻለው ማምለጥ የሚቻለው በእግዚአብሔር ቃል እንደሆነ ኢየሱስ ክርስቶስ አሁን ከፈተናዬ ማምለጥ ነው ማለት ነው። በዛውም ላይ ወገኖች አሁን ሳነብም አይገባኝም ስማርም አይገባኝም የምትሉ ሰዎች አላችሁና በዚህ ምክንያት እንደውም የገሌ መጥቶ አይገባኝም ገሌ ነው የምሰማ የሚሉ ሰዎች አሉ። ምናልባትም እኮ ያ ትምህርት ያልገባቸው አንብበውም ያ መጽሐፍ ያልተረዳቸው ጸልየው ስለማይጀምሩት ይሆናል። አንድ ክርስቲያን ቅዱሳት መጻሕፍትን ከማንበቡ በፊት መጸለይ አለበት። ይትክረም አፋብነ ጸሎት ነው የሚለው ለመፈቀር ኦ ፍቁር ነው የሚለው ማሪሳ ኦ ፍቁር ለመፈቀር ትክረም ታይምር ምስጢራተ መጻሕፍት ወደ የመጻሕፍትን ምስጢር ማወቅ ብትሻ ብትወድ ወንድሜ ሆይ ወዳጅ ሆይ ይትክረም አፋብነ ጸሎት ከጸሎት የተለየ ሁነ አትቅረብ። መጀመሪያ እመን ከመጸሎት ትግ ከሲተ ምስጢራት ጸሎት ምስጢራትን መግለጥ እንደምትችል አስቀድም እመን። ከዛ በኋላ በጸሎት በልመና እግዚአብሔርን አስቀድመ የመጻሕፍቱን የቃላቸውን ደጅ ክፈትልኝ ብለህ ወደ መጻሕፍት ቀርብ። ያለ ጸሎት ቅዱሳት መጻሕፍትን ማንበብ አይቻልም፣ መረዳት አይቻልም። ምክንያቱም ያጻፋቸው እግዚአብሔር ስለሆነ የእናንተን ስልክ እንኳን ይዞ ያለ እናንተ ፈቃድ ወይም ከእናንተ እውቅና ሳይሰጠው አንድ ሰው መግቢያ ወይም የይለፍ ቃሉን ተጠቅሞ መግባት አይችልም ማለት ነው። ቅዱሳት መጻሕፍት እኮ እግዚአብሔር ያጻፋቸው ናቸው። ምስጢራትን በዛ ውስጥ ያሉ ምስጢራትም በእግዚአብሔር መንፈስ ቅዱስ ገላጭነት የሚገለጡ ናቸው። አስቀድሞ ያጻፋቸው መንፈስ ቅዱስ ነው። ለሚያነቧቸው ሰዎችም መጻሕፍትን ምስጢራቸውን የሚገልጥ መንፈስ ቅዱስ ነው። መምህራን አይምሮ በመምህራን አድሮ የሚያስተረጉማቸው ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ ያጻፈውን መጽሐፍ ዝም ብሎ መረዳት እንዴት ይቻላል? ስለዚህ አስቀድመን መጸለይ ይገባናል። ቅዱሳት መጻሕፍትን ማንበብ ከመጀመራቸው ያልገባን ያልተረዳናቸው መጻሕፍቱን ስንገልጣቸው ገና እንቅልፍ የሚለን ጸልየን ስለማንጀምራቸው ስለዚህ በጸሎት እንጀምር። አለበለዚያማ ተረዳን መስሎን የገባን መስሎን ልንሳሳትባቸው ሁሉ እኮ የምንችልበት እድል በጣም ሰፊ ነው። የገባቸው መስሏቸው በቅዱሳት መጻሕፍት የሞቱ በጣም ብዙዎች ናቸው። ገና ሲጀምሩት ጀምሮ የበራላቸው መስሏቸው የተሳሳቱ ብዙና በብርሃንም እኮ እንቅፋት አለ አይደል? በብርሃን እየሄድን እንቅፋት ይመጣናል። ሐሳብ ውስጥ እንገባለን። አለበለዚያ ደግሞ ሌላ ነገር ውስጥ ያለነው ማለት ነው። እንቅፋት ከመጣ እንቅፋት ሁሉ ጊዜ በጨለማ ብቻ አይደለም። እንቅፋት በጨለማ በብርሃን አለ። እንቅፋት አይነ ስውርም ብቻ አይደለም ያገኘው። እንቅፋት አይን እያላቸውም በእንቅፋት የሚመጡ ሰዎች አሉ። አይን እያላቸው በጉድጓድ ውስጥ የሚወጡ ሰዎች አሉ። እያነበብናቸው ያሳስቱናል። ቅዱሳት መጻሕፍት በጸሎት ካልጀመርን በስተቀር በእግዚአብሔር ፈቃድ ካልጀመርን በስተቀር እንሳሳታለን። ተመልከቱ፣ ዲያብሎስን ግንባሩን ብለን መመለስ የምንችለው በቅዱሳት መጻሕፍት ኃይለ ቃል በቅዱሳት መጻሕፍት ኃይለ ቃል የቅዱሳት መጻሕፍትን ኃይለ ቃል ማወቅ የምንችለው ደግሞ በጸሎት እግዚአብሔር ካልገለጠልን በስተቀር ማወቅ ስለማንችል ኢትዮጵያዊ ጃንደረባ በመጽሐፈ የሐዋርያት ሥራ ምዕራፍ 8 ቁጥር 27 ላይ እንደምናነበው ያነበበው የነበረውን ነገር እንዳልተረዳው እኮ ተናግሯል። የሚተረጉምልኝ ሳይኖር እንዴት ላውቅ እችላለሁ ያለው እኮ ለዚህ ነው። መንፈስ ቅዱስ ከገለጠለት ሰው በስተቀር ቅዱሳት መጻሕፍትን ማወቅ ስለማይቻል ነው እግዚአብሔር ገለጸው። ስለዚህ መንፈስ ቅዱስ ካልገለጠልን በስተቀር መረዳት ስለማንችል መጸለይና መጀመር ይገባል። በተማርነው ትምህርት ባነበብነው የመጽሐፍ ቃል ካልሆነ በስተቀር ዲያብሎስን በምን ልንቃወመው እንችላለን? ዲያብሎስን መቃወም የምንችለው እኮ ከቅዱሳት መጻሕፍት በምናገኘው ኃይለ ቃል በምናገኘው ኃይል። ቅዱስ ጎርጎርዮስ ምን ይላል? ጾምህ፣ ጸሎትህ፣ ቅዱሳት መጻሕፍትን መመልከትህ ከፈተና ላያድን ይችላል ይላል። ነገር ግን ከፈተና የምትድንበትን ጥበብ ሊያስገኝ የምትድንበትን ኃይል ሊሰጥ ይችላል። ከፈተና የምትድንበትን ኃይል ከቅዱሳት መጻሕፍት
ከጾምና ከጸሎት ልናገኝ እንችላለን። ግን ጸሎታችንም ጾማችንም መጻሕፍትን መመልከታችንም መማራችንም ማወቃችንም ከፈተና አያድነን። ይህን ልናውቅ ይገባናል። እውቀት ከፈተና ያላዳናቸው ሰዎች ስላሉ ጾምና ጸሎታቸው፣ ምጽዋታቸው፣ በጎ ስራቸው በጠቅላላ ከፈተና ያላዳናቸው ሰዎች ስላሉ ነው። ይህንን እምላችሁ ከፈተና የሚያድነን ትልቁ ነገር በጾምና በጸሎት የምናገኘው ኃይል ነው። ቅዱሳት መጻሕፍትን በማንበብ በመመልከት የምናገኘው ኃይል ነው። ወገኖች ድል ልንነሳ የሚያስችለን እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ሊያስተምረን ምን ብሎ ተናገረ? ሰው በሕይወት መኖር የሚችለው በእንጀራ ብቻ አይደለም፣ ከሌላም ሰው በሕይወት መኖር የሚችልበት ምስጢር አለ ማለት ነው። እሱም እግዚአብሔር ቃሉን በመማር ቃሉን በመስማት ሰው መዳን እንደሚችል ነው የሚያሳየው። የተወደዳችሁ ክርስቲያኖች መጀመሪያም የተሰራ ነው በእግዚአብሔር ቃል ነው። አሁንም በሕይወት መኖር የምንችለው በእግዚአብሔር ቃል ነው። የእግዚአብሔር ቃል ሰራን፣ የእግዚአብሔር ቃል የሚያኖረናል። እግዚአብሔር ሲሰራንም በመጀመሪያ እንጀራ እንደሚያስፈልገን ያውቃል። ነገር ግን በእንጀራ ብቻ እንድንኖር አድርጎ አይደለም ይሰራል። እንጀራን የምትሻ ስጋ እንዳለችን ሁሉ ቃል እግዚአብሔር የምትሻ ነፍስ እንዳለች ልንረሳ ይገባል። እንጀራ ለሚሻው ስጋችን ላይ እናታችን እንወጣለን እንወርዳለን። ቃል እግዚአብሔር ለምትሻው ነፍሳችን ደግሞ እንሰንፋለን። የኛ ችግር እሱ ነው ወገኖች። ለዚህም ነው ባለንበት መንፈሳዊ እድገታችን መንፈሳዊ ሕይወታችን ካለበት ፈቀቅ የማይለው ከዚህ የተነሳ ነው። በስጋችን ስለምንበላ ስለምንጠጣ በቀን 2 ጊዜም 3 ጊዜም እንዳገኘ ነው ስለምንጎርስ እድገት እናሳያለን። በመንፈሳችን ግን ባለንበት እንቀጭጫለን። የእግዚአብሔር ቤተሰቦች ይሄ ሆነው ለስጋችን የሚያስፈልገን እንደምናደርግ ሁሉ ለመንፈሳችንም የሚያስፈልገንን ነገር ስለማናደርግ ነውና ወገኖቼ መንፈሳችን ወይም ነፍሳችን የእግዚአብሔር ቃል እንደሚያስፈልጋት ማመን ይኖርብናል፣ ማወቅ ይኖርብናል። በእንጀራ ብቻ የማትኖር ነፍስ እንዳለችን ማወቅ ይኖርብናል። ስለዚህ ቃሉን ልንጠግብ ይገባናል። ማር ይስሐቅ ቃሉን ምንድን ነው የሚለው? አይምር ከመቃላቲሁ ለእግዚአብሔር ሲሲታ ለነፍስ። የእግዚአብሔር ቃላት ምንድን ናቸው ትለኝ እንደሆነ የነፍስ ምግቦች ናቸው። ወይም የነፍስ ምግቧ ምንድን ነው ትለኝ እንደሆነ ከእግዚአብሔር አፍ የሚወጣ ቃል ነው ይላል። ከእግዚአብሔር አፍ የሚወጣውን ቃል የሚመገብ የሕይወት ክፍል እንዳለን መርሳት የለብንም ወገኖች። አለበለዚያማ የበላ ነው የጠጣ ነው እኮ ለዝሙት ያነሳሳናል። የበላ ነው የጠጣ ነው ለሐኬት ለስንፍና አሳልፎ ይሰጠናል። ያ ስንፍና ደግሞ አጋንንት በእኛ ላይ እንዲሰለጥኑብን ያደርገናል። የሚበላበት የሚጠጣበት ስፍራ ላይ ሁሉ አይታጡም ይላል ቃል እግዚአብሔር። የሚነገርበት ስፍራ ላይ ግን አይገኙም አጋንንት። ሰዎች ነፍሳቸውን ማዳን የቻሉት በእግዚአብሔር ቃል ነው። ልብ በሉ ክርስቲያኖች። ሎጥ ከሰዶም የወጣው የእግዚአብሔርን ቃል ተከትሎ አይደለም። እንደ እግዚአብሔር ቃል መኖር ስለቻለ የእግዚአብሔርን ቃል ሰምቶ መውጣት ስለቻለ እኮ ነው ሎጥ ከሰዶም መውጣት የቻለው። ወይም በሰዶም ላይ ከወረደው መቅሰፍት መዳን የቻለው በእግዚአብሔር ቃል ተመርቶ ነው። የእግዚአብሔር ቃል ካልመራን እኮ ሀገር መዳን አትችልም። የእግዚአብሔር ቃል ካልመራት ነፍሳችንን ማዳን አንችልም። የእግዚአብሔር ቃል ካልመራን በስተቀር በስጋችን እንኳን የሚመጣብንን ፈተና እኮ ማድረግ አንችልም። እንደ ልባችን በልተን ጠጥተን ሰውነታችንን ቃል እግዚአብሔር ከነፈግናት እንደምን አድርገን ልንቆጣጠራት እንችላለን? ለእግዚአብሔር እንዴት ልናስገዛት እንችላለን? በነገራችን ላይ ይኸውላችሁ አሁን ሰዓቱ እስኪሞላ ድረስ እንጾማለን፣ ግን ደግሞ ከቃል እግዚአብሔር እንርቃለን። ከቃል እግዚአብሔር ተለይተን ብንጾም ጾማችን የሆነ ጊዜ ላይ ይቆማል። ከቃል እግዚአብሔር ተለይተን ብንጸልይ ጸሎታችንም የሆነ ጊዜ ላይ ይቆማል። ጥያቄ ያነሳል ስጋችን፣ ሰውነታችን፣ ነፍሳችን። በውስጣችን የሚነሱ ጥያቄዎችን መመለስ የምንችለው ለራሳችን ለሰውነታችን እንኳን መመለስ የምንችለው የእግዚአብሔርን ቃል መማር ስንችል ነው። የማይማር ሰው ሁልጊዜ በውስጡ የሚመላለስ ጥያቄ አለ። በዚህ ምክንያት የጀመራቸው በጎ ስራዎች ሁሉ ያቆማል። ይጀምራል ግን ያቆማል። ይጀምራል ግን መልሶ ይተዋል። የሚሆነው ራሱ ለሚያነሳው ጥያቄ ከራሱ መልስ ስለማያገኝ ካልተማረ እንዴት ሊመልስ ይችላል? ስለዚህ በመጀመሪያ ወገኖች ቃል እግዚአብሔርን መስማት ይገባናል። የክርስቶስ ፍቅር እኮ ሊኖረን የሚችለው እግዚአብሔር
ፍቅር ሊገባል የሚችለው ስንማር። ሐዋርያት ሳይማሩ እኮ ጌታ ኢየሱስ ክርስቶስ ምን ብለውታል? ከኔ ተለይ ብለውት ቅዱስ ጴጥሮስ እባክህ ጌታ ሆይ ከኔ ራቅ ብሎት ነበር። እየተማረ ሲሄድ ግን ምን አለ? ጌታ ሆይ ካንተ ወዴት እንሄዳለን ብሎ ሐሳቡን ለወጠ ማለት። የማይማር ሰው ከእግዚአብሔር ይሸሻል፣ የሚማር ሰው ደግሞ ወደ እግዚአብሔር ይቀርባል። የማይማርን ሰው ዲያብሎስ በትንሽ ነገር አስደንግጦ ይመልሰዋል። መቼስ ሕፃን ልጅን ሰርዶም ይጥለዋል አይደል? ወይም እድሜ የተጫነውን ሰው ትንሽ ነገር ትንሽ እንቅፋት ልትጥለው ትችላለች። ጠንከር ያለውን ጎረማሳ ደግሞ ተንደፋትፎ ዞር ይተርፋል። በትንሽ ነገር አይወድቅም ማለት ነው። ቃለ እግዚአብሔር ያልጠገበች ነፍስ በትንሽ ፈተና ነው የምትወድቀው። ካህኑን ምክንያት አድርጋ ሊሆን ይችላል፣ ሰብካ ጉባኤውን ምክንያት አድርጋ ሊሆን ይችላል፣ አሰሪ ኮሚቴው ምክንያት አድርጋ ሊሆን በሆነ ምክንያት እንደወጣች ትቀራለች ማለት ነው። በአንድ ጥቅስ በአንድ ቃል ሃይማኖታቸውን የሚለውጡ ሰዎች አሉ። እነዚህ ሰርዶ አደናቅፏቸው እንደሚወድቁ ሰዎች ወይም ትንሽ ጠጠር እንቅፋት ሆኖ እንደጥላቸው አቅመ ደካማ አይነት ሰዎች ናቸው። ካልተማርን ሁላችንም እንደዚያ ነው። በትንሽ ነገር በአንድ ኃይለ ቃል በአንድ ጥቅስ መናፍቃን ሃይማኖታቸውን ያስለውጣሉ ማለት ነው። በአንድ ጥቅስ ጸሎታችንን እንተዋለን። በአንድ ምክንያት በአንዲት ምክንያት በአንድ አጭር ምክንያት እግዚአብሔር ጸሎቴን አልሰማም በሚል ኩርፊያ ከእግዚአብሔር ጋር ተቋርፈው ለዘላለም ተጣልተው ለልዩ ልዩ ፈተና የተዳረጉ ሰዎች ቀላል አይደለም። ከቤተክርስቲያን ደርገው የቀሩ ይሄ እንዳይሆንብን ነው እግዚአብሔር ቤተሰቦች አስቀድመን የእግዚአብሔርን ቃል መማር ልንወድ ይገባል። አውቃለሁ ትልቅ ፈተና ነው። ከዚያ ይልቅ ወዲያ ወዲህ ማለት የሚወዱ አሁን በቤተክርስቲያን አካባቢ ጉባኤ ላይ ቁጭ ብለው ከመማር ይልቅ ጉባኤ ማሰናዳት የሚወዱ ሰዎች ተፈጥረዋል። እንደው በዩቲዩብም በምንም ማስተላለፍ ብቻ ደስ የሚላቸው እና ወዲያ ወዲህ ጉባኤ ላይ ወዲያ ወዲህ ማለት የሚቻቸው ግን መማር የማይወዱ ማለት ካልተማርን ወገኖች የትኛውም ነገር ነው የትኛውም ጊዜ ላይ ካልተማርን የምንድንበት መንገድ ልናውቀው አንችልም። የእግዚአብሔር ፍቅር በመጀመሪያ የሚሰጠን የሚገባን ቃሉን በመማር ጽድቅ የምትጀምረው ቃሉን በመማር በመጾምና በመጸለይ አይደለም የሚጀምረው። ጾምና ጸሎት ቀጥሎ ሊመጣ የሚችል ነገር ነው። የመጀመሪያው እንድትወዱት የሚያስፈልገው ጉባኤ ላይ ቁጭ ብሎ ቃል እግዚአብሔር በመማር ነው። ለዚህም ነው ክርስቶስ የመጀመሪያውን ፈተና ድል የነሳው ከእግዚአብሔር አብ በሚወጣ ቃል ነው እንጂ ሰው በምን ብቻ አይኖርም በእንጀራ ብቻ አይኖርም ብሎ ነው ድል የነሳው። ስለዚህ እግዚአብሔር ቃል ነው ማለት የመጀመሪያው ለአንድ ክርስቲያን የሚያስፈልገው ለጥንካሬው ለህይወቱ ቤዛ ሊሆነው የሚችለው እግዚአብሔር ቃል ነው ማለት ነው። ጀመረም የሰራን እግዚአብሔር ቃል አይደለም። አሁንም ሊያኖረን ሊያሳድገን የሚችለው እግዚአብሔር ቃል እንደሆነ ነው የሚያሳየን። እናም ቃሉን መማርን ልንወድ ይገባናል። እግዚአብሔር ደግሞ ቁጭ ብለው እንደሚማሩ ሰዎች የሚወደው ሰው እንደሌለ እኮ በማርያም ታውቋል። ቃሉን ቁጭ ብላ ተሰማት ማለት ስለነበረ ወዲያው እያሉ ከሚያገለግሉ ሰዎች በላይ የተሻለ ነገር እንደመረጠች መስክሮላታል። የማይቀማትን በጎድል መረጠች። ምክንያቱም አጋንንት በከንቱ ውዳሴ ያስቀሩባት። ይህን ጉባኤ ያዘጋጀውንማ ሰው ያለሱ ጉባኤ የለ ያለሱ ቅዳሴ የለ እየተባሉ ከንቱ ውዳሴ ያስቀርባቸዋል። ያቆሙ ቄሱ በሚቀድሰው ቅዳሴ በሚዘምረው ዝማሬ በሚሰብከው ስብከት ከንቱ ውዳሴ ይከተለዋል። ቁጭ ብሎ የሚማረን ሰው ቆሞ የሚያስቀድስን ሰው ግን ከንቱ ውዳሴ የለበት። ከንቱ ውዳሴ የሌለበትን አገልግሎት መምረጥ እንዴት ትልቅ ነው። የሚመጸውቱ ሰዎች፣ የሚጾሙ ሰዎች፣ የሚጸልዩ ሰዎች ከንቱ ውዳሴ ያለባቸው። ቁጭ ብሎ የሚማር ሰው ግን ፈተና የለበት፣ ከንቱ ውዳሴ የለበትም። እነዚህን ነው እግዚአብሔር የመረጣቸው። ኢየሱስ ክርስቶስ በጉባኤ ካሉ ሰዎች መካከል ያመሰገነው ማርያምን ነው። እሷም ቁጭ ብላ ትማር ስለነበረ ቃሉን በመስማት ትውል ስለነበረ በተመስጦ ቃሉን ታዳምጥ ስለነበረ መርቋታል፣ አመስግኗታል። ስለዚህ እግዚአብሔር ቃሉን የሚሰሙ ሰዎችን እንዴት እንደሚወዳቸው ነው የሚያሳየው። ቃሉን በመስማት ካልጀመረ ሌላውን ፈተና ልንሳት አንችልም። ምክንያቱም ፈተና ይቀጥላል። ከዛ በኋላም ሌሎች ይመጣሉ። በነገራችን ላይ እየጾምንም እየጸለይንም ነው ፈተና የሚመጣው። ፈተናን ድል እየነሳ ነው ደግሞ ይቀጥላል። ኢየሱስ ክርስቶስ የሚያሳየን ከፈተና ቀጥሎ ሌላ ፈተና እንዳለ ለማሳየት በእንጀራ የፈተነው ሰይጣን እንደገና ደግሞ በሌላ ከፍ ባለ ፈተና ይመጣበታል። አያቋርጥም ማለት ነው። ያቆመ መስሏችሁ የምታቋርጡ ሰዎች ከዚህ ላይ ትማሩ ይገባል። አንዱን ድለስታችሁታል አውቃለሁ። አሁን ፍቅረ ነዋይ ጠፍቶላችሁ መመስወት ጀምራችኋል። ድሮ
አስራት ማውጣት እንኳን ተቸግራችሁ የነበራችሁ ሰዎች አሁን አስራቱን አይደለም ከዛም አልፋችሁ ከተረፋችሁም ነገር ላይ እንደምትመጸውቱ ይታያል። አሁን የተጠየቃችሁት እንደምትሰጡ ይታያል። ከዛም ከተጠየቃችሁት በላይ እንደምታደርጉ ማለት ነው። ግን ሌላ ደግሞ በሌላ መንገድ ደግሞ ሌላ ፈተና እንደሚመጣም ማሰብ ይገባል። አንዱን ስታልፉት ሌላው ስለሚቀጥል ስለዚህ የፈተና ማብቂያ እንደሌለው በማሰብ ዲያብሎስ እናንተ ለሌላ ስራ ስትዘጋጁ ዲያብሎስ ደግሞ ለሌላ ፈተና ይዘጋጃል። ሌላ ፈተና እያዘጋጀ አሁን መቼስ የ12ኛ ክፍል ፈተና ያለፈ ወይም የዩኒቨርሲቲ መግቢያ ፈተናውን ያለፈ ሰው ሌላ ፈተና የለብኝ ብሎ ይዘናጋል። የለም እኮ እንደዚህ አይነት ነገር። የትምህርት ፈተና እንኳን ብትጨርሱ የስራ ፈተና ደግሞ አለ። የስራ ፈተና ደግሞ ብትጨርሱ የኑሮ ፈተና ደግሞ አለ። በምድር ላይ እስካለን ድረስ በስጋ ፈተና እንደማያቆም ሁሉ በመንፈስም ፈተና ያቆም። ስለዚህ አንዱን ስታልፉት ሌላ አለ። አሁን ድሮ ለመጸለይ ነበር ትቸገሩ ነበር። ያን ፈተናውን አልፋችሁት ይሆናል። ድሮ ለመጾም ነበር ትቸገሩ የነበረው። ያን ፈተና አሁን ድል ነስታችሁት ይሆናል። እስከፈለጋችሁ ሰዓት መጾም ትችላላችሁ። አሁን ድል ማትነሱት ፈተና ደግሞ ወደፊት ይመጣል፣ ይከተላል። በዛም እንደምትፈተኑ በማሰብ ቃሉን ተማሩ። ቃለ እግዚአብሔር የሚማር ሰው፣ መጻሕፍትን የሚመለከት ሰው፣ ዜና ነው የሚያነብ ሰው፣ የአባቶችን ታሪክ የሚናገሩ መጻሕፍትን የሚመለከት ሰው በእውነት ፈተናዎችን ሁሉ ድል ለመንሳት አቅም ስለሚኖረው ነው። መድኃኒታችን ኢየሱስ ክርስቶስ ያስተማረን ይሄንን ነው። ለመከረን ስላስተማረን ክብርና ምስጋና ለዘላለም ለእርሱ ይሁን። እግዚአብሔር ይስጥልን።